ከአምስተኛው ፎቅ የወደቀችው የአንድ ዓመት ህፃን ልጅ ምንም ሳትሆን በተአምር ተርፋለች። ትናንትና የውጭ ሀገር ዜጎች ሆነው አዲስ አበባ ውስጥ ሰዎችን ሲያግቱና አስረው እየደበደቡ ገንዘብ አምጡ ሲሉ የነበሩ ነጮች በፖሊስ ቁጥጥር ስር ውለዋል። እነዚህን ወቅታዊና አስገራሚ መረጃዎች በ5 ደቂቃ ውስጥ አካፍላችኋለሁ። ውድ ተመልካቾቼ በዚህ ቻናል ወቅታዊና አስተማሪ ይዘቶች የሚቀርቡበት ስለሆነ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። እንቀጥል። ከአምስተኛ ፎቅ ላይ ወድቃ በታምር የተረፈችው ህፃን በርካቶችን እያነጋገረች ትገኛለች። የፈጣሪን ድንቅ ታምር እየተመለከታችሁ ለጥንቃቄ ይሆን ዘንድ ይህንን ቪዲዮ ለብዙዎች ሼር ማድረጋችሁን አትርሱ። ከ5 ቀን በፊት በአዲስ አበባ ከተማ ከመንትዮቹ አንዷ የሆነችው የ1 ዓመት ከ5 ወር ህፃን ሊዮ መሐሪ ከቤተሰቦቿ ጋር በምትኖርበት አፓርትመንት ውስጥ ከእህቷ ጋር በረንዳ ላይ እየተጫወተች ነበር። ነገር ግን በበረንዳው መከላከያ ብረቶች መሃል የነበረው አንደኛው ክፍተት ሰፊ በመሆኑ ህፃኗ አዳልጧት ሾልካ ከ5ኛ ፎቅ ላይ ልትወድቅ ችላለች። ህፃኗ ወዲያውኑ ወደ ሆስፒታል የተወሰደች ሲሆን ለጥቂት ሰዓታት ትንፋሽ ከማጠር ውጪ ምንም አይነት ከባድ ጉዳት ሳይደርስባት በፈጣሪ ታምር ልትተርፍ ችላለች። የህፃኗ አባት አቶ መሐሪ ስለተፈጠረው ክስተት ሲናገሩ ልጃቸው ከዚህ ሁሉ አደጋ በፈጣሪ ቸርነትና ርህራሄ ብቻ ምንም ሳትሆን መትረፏን ገልጸው ፈጣሪን አመስግነዋል። ይህ አጋጣሚ ምንም እንኳን በፈጣሪ ቸርነት ያለምንም ጉዳት ቢጠናቀቅም ለሁሉም ወላጅ ትልቅ ትምህርትን የሰጠ ክስተት ነው። ታዲያ ይህንን ቪዲዮ ሁላችሁም ኮፒ ሊንክ እያደረጋችሁ ለቤተሰቦቻችሁ ለጥንቃቄው ዘንድ ሼር አድርጉላችሁ። እንግዲህ ይህ ትልቅ የፈጣሪ ተአምር ነው። ነገር ግን ወዳጆቼ ተአምር ሁልጊዜ አይከሰትም። ይህ አጋጣሚ ለሁላችንም ወላጆች እና አሳዳጊዎች ከባድ ደወል ሊሆነን ይገባል። በአሁኑ ጊዜ የምንኖርባቸው የኮንዶሚኒየም እና የፎቅ ቤቶች ለልጆቻችን ከፍተኛ አደጋ የሚጋብዙ መሆናቸውን መዘንጋት የለብንም። ህፃናት ምንም አይነት ፍርሃትና አደጋን የመለየት አቅም የሌላቸው ፍጹም ንጹሃን ናቸው። እኛ ወላጆች ግን የእነሱን ደህንነት የመጠበቅ የቅድሚያ ግዴታ አለብን። ስለዚህ በተለይ ፎቅ ቤት የምትኖሩ ወላጆች ህፃናትን ተንተርሰው ሊወጡባቸው የሚችሉ ወንበሮችን፣ ጠረጴዛዎችን ወይንም ሳጥኖችን ከመስኮትና ከበረንዳ አቅራቢያ በፍጹም አታስቀምጡ። ለሰከንድም ቢሆን ህፃናትን ብቻቸውን ጥሎ መውጣት ህይወትን የሚያስቆጭ ከባድ ዋጋ ሊያስከፍል እንደሚችል ማሰብ አለብን። እግዚአብሔር ህፃኗን ጠብቆ ለወላጆቹ አትርፏል። እኛ ግን ጥንቃቄን መርሃችን ልናደርግ ይገባል ማለት ነው። ወደ ሁለተኛውና እጅግ አሳሳቢ ወደ ሆነው የሀገራችን የደህንነት ጉዳይ ስንመጣ ደግሞ በቱሪስት ስም ወደ ሀገራችን ኢትዮጵያ ገብተው እዚሁ እኛ ሀገር ውስጥ ሌሎች የውጭ ዜጎችን በማገት በማሰርና በመደብደብ በሚሊዮን የሚቆጠር ገንዘብ ሲጠይቁ የነበሩ የውጭ ሀገር ጋንግስተሮች በቁጥጥር ስር መዋላቸውን ሰምተናል። በአዲስ አበባ ለጉብኝት የመጡ የውጭ ሀገር ዜጎችን አግተው በሚሊዮኖች የሚቆጠር ገንዘብ የጠየቁ 3 ፓኪስታናውያን በቁጥጥር ስር ዋሉ። እንደ አዲስ አበባ ፖሊስ ዚሻን ካሊድ፣ ፋርዝ መሐመድና መሐመድ ጁነይድ የተባሉ የፓኪስታን ዜግነት ያላቸው ተጠርጣሪዎች ድርጊቱን የፈጸሙት በለሚ ኩራ ክፍለ ከተማ ጎሮ አትሌቶች መንደር ውስጥ ነው። ተጠርጣሪዎቹ በተከራዩት መኖሪያ ቤት ውስጥ የህንድና የባንግላዴሽ ዜጎችን በገመድ በማሰርና በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር እንዲሁም እስከ 25 ሺህ የህንድ ሩፒ በድብደባ ጠይቀዋል። የለሚ ኩራ ክፍለ ከተማ ፖሊስ የፍርድ ቤት ትዕዛዝ በማውጣት ባደረገው ፈጣን ኦፕሬሽን ተጠርጣሪዎቹ ለወንጀል ድርጊቱ ሲጠቀሙበት ከነበረው ቢላዋ፣ ገመድና ፕላስተርና ከተለያዩ የውጭ ሀገር ገንዘቦች ጋር እጅ ከፍንጅ ይዟቸዋል። እንግዲህ እንደሰማችሁት ነው። እኔ በጣም ነው የገረመኝ። እኛ ወደ ሀገር ውስጥ የሚመጡት ሁሉ እንደ ቱሪስቶች ብቻ ነበር እስካሁን የምንረዳው። ነገር ግን በቅንጦት መኖሪያ ቤት ተቀምጠው ከውጭ የሚመጡት ቱሪስቶችን ሳይቀር እያገቱ የሀገርን ገጽታ በሚያበላሽና ከውጭ ለሚመጡ ዜጎች ምቾት በማይሰጥ መልኩ ነው ይህ ነገር ሲሰራ የተገኘው። ያም ሆነ ይህ በህብረተሰቡ ርብርብና በፖሊስ የተቀናጀ ስራ በቁጥጥር ስር ውለዋል። ውድ ተመልካቾቼ ለዛሬ የነበሩን ወቅታዊ ጉዳዮች እነዚህ ነበሩ። ቪዲዮውን ሼር በማድረግ ለሌሎች እንዲደርስ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው ቻው።